ሀገራት ማለት ነው እንግዲህ አሜሪካ ዲቪ እንዳይሞሉ ባን ያደረጋችሁ ሀገራት ናቸው ማለት ነው። እና እናንተ የግድ ከእነዚህ ሀገራት ውጭ መሆን አለባችሁ ነው የሚለው የመጀመሪያው እንግዲህ አንደኛ ያለው ማለት ነው። ሰላም ጋይስ እንዴት ናችሁ? ዛሬ በሌላ ቪዲዮ ተመልሰናል። ይሄ ምንድነው በዲቪ ፕሮግራም ተመልሰናል ዛሬ ማለት ነው። እንግዲህ በዚህ ቪዲዮ ዲቪ ምንድነው፣ እንዴት መመዝገብ አለብን የሚለውን ጨምሮ በአጠቃላይ ማለት ነው። ዲቪ እንዳይሞሉ ደግሞ ባን የተደረጉ ሀገራት ማን ናቸው የሚለውን ደግሞ በዛሬው ቪዲዮ አጠቃላይ እንግዲህ መረጃ እንዳልኳችሁ ማለት ነው እንዴት እንደምንመዘገብ አስፈላጊ የሆኑ መረጃዎችን በዝርዝር የምንመለከት ይሆናል ማለት ነው። ከቪዲዮ ጋር ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር እንዲቆዩ በአክብሮት እንጠይቃለን ማለት ነው። አሁን በቀጥታ ወደ ቪዲዮ እንሄድ ማለት ነው። እንግዲህ መጀመሪያ የምናገኘው ማለት ነው ዲቪ ሎተሪ ምንድን ነው የሚለውን ስናይ ማለት ነው። ዲቪ ወይም ደግሞ ዳይቨርሲቲ ቪዛ ተብሎ የሚታወቀው ፕሮግራም የአሜሪካ መንግስት የሚያዘጋጀው በአመት አንድ ጊዜ የሚከናወን እድል ወይም ፕሮግራም ነው ማለት ነው። እና ግሪን ካርድ የሚባለውን እንዲያገኙ ያደርጋል ማለት ነው። እና እነኛ ሰዎች ደግሞ ያን ግሪን ካርድ ካገኙ በኋላ ከ5 ዓመት በኋላ ማለት ነው የአሜሪካ ሲቲዝንሺፕ መሆን የሚችሉበትን እድል ደግሞ ያመቻቻል ማለት ነው። እና ይህንን ለመመዝገብ ደግሞ በዘንድሮ እንደምታውቁት $1 ክፍያ አለ ማለት ነው። ያ እንግዲህ $1 ክፍያ ደግሞ አብዛኞቻችን እያስጨነቀን ያለ ነው ማለት ነው። ምክንያቱም እኔም የዛ የዲቪ እድል ተጠቃሚ ስለሆንኩ ማለት ነው። እና እናም ደግሞ ባን የተደረጉ ሀገራት አሉ ቅድም እንዳልኳችሁ ከላይ እንደነገርኳችሁ ማለት ነው። እነሱ ሀገራትን ደግሞ በዝርዝር የምናየው ማለት ነው። እንግዲህ አብዛኛው ሰው እንዳልኳችሁ ያስጨነቀው ያለው የክፍያው አማራጭ ማለት ነው። እስካሁን ይፋ አልሆነም እንግዲህ እስካሁን ሰዓት ድረስ ማለት ነው። ይህ ምንድነው የምንከፍለው ደግሞ በማስተር ካርድ፣ በቪዛ ካርድ ወይ ደግሞ በፔፓል ነው ማለት ነው። የክፍያ የሚከፍለው $1 ማለት ነው። የዛን ያክል ዶላሩ ብዙ ሆኖ አይደለም ክፍያው፣ ግን የሚያስጨንቀው ምንድን ነው ለምሳሌ እያንዳንዱ የራሱ የሚከፍል ከሆነ በኢሜል ከሆነ ያ አስቸጋሪ ይሆናል ማለት ነው። እና እንደገና ደግሞ ፎቶዎች የራሳቸውን ስታንዳርድ አላቸው እንዴት መመዝገብ እንዳለብን ከተመዘገብን በኋላ የሚገባልን ኮንፈርሜሽን ነምበር ደግሞ እንግዲህ ማስቀመጥ አለብን ማለት ነው። ምክንያቱም በኢሜል ወይ በሌላ እንትን ስላልሆነ የሚታየው እና እዛ ላይ ደግሞ እንግዲህ መሰረታዊ ኢንፎርሜሽን ማስገባታችንን መርሳት የለብንም ማለት ነው። አሁን እንግዲህ ዲቪ ሎተሪ ያለው ስለ ዲቪ ሎተሪ አይተናል፣ ምን እንደሆነ ማን እንደሚያዘጋጅ በአሜሪካ መንግስት እንደሚሰጥ እንግዲህ ያለውን ነገር አይተናል ማለት ነው። ሊንኩን ዲስክሪፕሽን ቦክስ አስቀምጥላችኋለሁ። እንግዲህ ስንመዘገብ www.dvprogramstate.gov ደግሞ ገቨርንመንት የሚለው በዛ ገብተን ነው ማለት ነው የምንመዘገበው። እንግዲህ ወደዛ ዌብሳይት ከገባን በኋላ እንግዲህ መመዝገቢያ ቀኑ ይፋ ከሆነ በኋላ ማለት ነው መጀመሪያ ስማችን እናስገባለን። ከዛ በኋላ ቀን አለ፣ አድራሻ፣ የትምህርት ደረጃ፣ ፎቶ ደግሞ የራሱ ስታንዳርድ አለው። ባክግራውንዱ ነጭ የሆነ እንግዲህ የሚፈልገው መረጃ ሙሉ ለሙሉ ይሄን ያልኳችሁ እንሞላለን ማለት ነው። እንግዲህ የምመክረው ምንድነው በመጀመሪያ ቀን ብትመዘገቡ የመጀመሪያው መመዝገቢያው ከወጣበት ሙሉ ይፋ ከሆነበት ቀን ጀምሮ ብትመዘገቡ እመክራለሁ። ምክንያቱም አብዛኞቹ ሀገራት ስለሚሞሉ ሰርቨሩ ስለሚጨናነቅ ማለት ነው። እና የተመዘገብንበትን ኮድ ወይ ኢንፎርሜሽን ነምበሩን ደግሞ ጥሩ ቦታ ላይ ማስቀመጥ አለብን። እንግዲህ መርሳትም የለብንም። እንግዲህ በሃርድ ኮፒ ሊሆን ይችላል፣ በሶፍት ኮፒ አሪፍ ከምንለው ቦታ ላይ ማስቀመጥ አለብን። ምክንያቱም መጨረሻ ላይ በዛ ስለምንገባ ማለት ነው። እንግዲህ የምታዩት ምንድን ነው ማለት ነው የሚለው ይህን አንድ ባንድ ዝርዝር እንመልከተው ማለት ነው። ይህ 2027 ዲቪ ሎተሪ ጋይድ ነው ይሄ ማለት ነው የማሳያችሁ ማለት ነው። እንግዲህ አብዲስ የሆነ ኦክቶበር 1 2025 ነው ማለት ነው። እንግዲህ ሬጅስትሬሽን ፔሪዱ ከዚህ እንደሚለው ማለት ነው የ2027 ዲቪ ሎተሪ ማለት ነው ኦፕን የሚደረገው ኦክቶበር 2025 ነው ማለት ነው። እና በዛን ጊዜ ያለን ነገር ሳብሚት ማድረግ ይችላል ማለት ነው። እና የራሱ ያስቀመጠበት ዴድላይን አለው ማለት ነው። ይሄ ዴድላይን ደግሞ መቼ ነው ማለት ኖቬምበር መጨረሻ ላይ እንደሚያበቃ ነው እዚህ የሚያሳየን ማለት ነው። እና ቅድም እንዳልኳችሁ ዲቪ ሎተሪ ያለ ቅድም የገለጽኩላችሁ ማለት ነው። ዲቪ ሎተሪ ማለት ኦፊሻሊ ዳይቨርሲቲ ኢሚግራንት ማለት ነው። ዲቪ ሎተሪ የሚለው ኦፊሻል የሆነ ስሙ ማለት ነው። ያኛው አብሪቪዬሽን ስለሆነ ማለት ነው። አብዛኛውን ጊዜ ምን በሚባል እናውቀዋለን ማለት ነው። ግሪን ካርድ ብለን ነው አብዛኞቻችን የምናውቀው ማለት ነው። ይሄን ደግሞ አንድ የምንመለከት ይሆናል። ባን የተደረጉ ሀገራቶች አሉ። እነኛን ደግሞ የምናያቸው ይሆናል ማለት ነው። ምንድነው የሚለው አሸናፊው የሆነ የአሜሪካ ግሪን ካርድ ተጠቃሚ ይሆናሉ ማለት ነው። እንግዲህ ይሄን ሎተሪ የሚያሸንፉት ይሄን በጣም የሚያሸንፉ ግለሰቦች ማለት ነው። ያን ነው የሚያሳይ ማለት ነው። አሜሪካ በየአመቱ ወደ 55,000 የሚሆኑ የዳይቨርሲቲ ቪዛ ተጠቃሚዎችን ወደ ሀገሯ የምታስገባ ይሆናል ማለት ነው። እንግዲህ በጣም ሚሊዮንስ ኦፍ ፒፕሎች ናቸው ይሄን አፕላይ የሚያደርጉ ማለት ነው። እንግዲህ እነኚህ ደግሞ የሚደርሳቸው ምንድን ነው? አንደኛ መጀመሪያ ዲቪ ሎተሪ ሊደርስ የሚችለው
የቀረበውን መሰረታዊ የሆነ ኢንፎርሜሽን ስናሟላ ፎቶ ሊሆን ይችላል የተመዘገብንበትን ለምሳሌ እኛውን ሲንግል ሆነን ተመዝግበን ከሆነ ሲንግል መሆን አለበት። የተማርን የትምህርት ደረጃችን ለምሳሌ 10ኛ ክፍል ሆነን 12ኛ ብለን የምንሞላ ያ በጣም ትልቅ ችግር አለው ማለት ነው። እና እንግዲህ ዲቪ ሎተሪ የሚሞሉ በጣም ብዙ ሰዎች አሉ። እንግዲህ የሚደርሳቸው ደግሞ የተወሰኑ 55 ሰዎች ናቸው ማለት ነው። ከዛ 55 ሰዎች ደግሞ እንግዲህ ዲቪ ከደረሳቸው በኋላ ኤምባሲው ዘግይቶባቸው ሊሆን ይችላል። አንዳንድ ነገሮች ባለማለት ማለት ሊሆን ይችላል። የደረሳቸው ሁሉ እንኳን ይሄዳሉ ማለት አይደለም። ደርሷቸው እንኳን የሚቀሩ በጣም ብዙ ልጆች ስላሉ ማለት ነው። እና እንዴት ነው አፕላይ ማድረግ የምችለው በዚህ ቪዛ የሚለውን እንግዲህ ምንድነው የሚለው ማለት ነው። ለወረት የሆነ ኢሚግራንት ዩናይትድ ስቴትስ መሆን አለባችሁ መጀመሪያ ማለት ነው። ዩመስቢ ኔቲቭ ከዚህ እንደምታዩት ማለት ነው ኔቲቭ ኦፍ ካንትሪዎች መሆን አለባችሁ ማለት ነው። እና ባሉ ቅድም እንግዲህ እንዳሳየኋችሁ ከእነኚህ ሀገራት ማለት ነው እነኚህ እንግዲህ አሜሪካ ዲቪ እንደሚሙሉ ባን ያደረገቻቸው ሀገራት ናቸው ማለት ነው። እና እናንተ የግድ አሜሪካ ከእነዚህ ሀገራት ውጭ መሆን አለባችሁ ነው የሚለው የመጀመሪያው እንግዲህ አንደኛ ያለው ማለት ነው የምታዩት ከእነዚህ ሀገራት ውጭ መሆን አለባችሁ ዲቪ 2027ን አፕላይ ለማድረግ ማለት ነው። በምታዩዋቸው መልኩ ባንግላዴሽ አለ፣ ብራዚል አለ፣ ካናዳ አለች፣ ቻይና አለች፣ ኮሎምቢያ፣ ኩባ፣ ኤልሳልቫዶር እንግዲህ እንደዚህ ናይጄሪያ፣ ሜክሲኮ፣ ጃማይካ፣ ሪፐብሊክ ኦፍ ኮሪያ እንግዲህ ቬንዙዌላ፣ ቪየትናም ምናምን ናቸው። እነኛ ሀገራት ሁሉ ዲቪ 2027ን መሙላት አይችሉም። እነኚህ ዜጋዎች ዲቪ 2027ን እንዳይሞሉ ባን የተደረጉ ሀገራት ናቸው ማለት ነው። ቅድም በመግቢያው እንደነገርኳቸው ማለት ነው። እና የእነኛ ሀገራት ዜጋዎች ኔሽኖች ይህን መሙላት አይችሉም ማለት ነው። እንግዲህ ኢትዮጵያ ደግሞ ከዚህ ስለሌለች እኛ ኢትዮጵያ መሙላት እንችላለን ማለት ነው። እና ከታች ሁለተኛው የሚለው ዩ መስት ቢ ሃቭ ሰርቴን ኤዱኬሽን ኤንድ ወርክ ኤክስፒሪየንስ ነው የሚለው ምንድነው ማለት ነው። በቃ ያስገባችሁት ኢንፎርሜሽን እውነተኛ መሆን አለበት። ለምሳሌ 12ኛ ክፍላችሁ ካስገባችሁ ያን የሚያሟላ መሆን አለበት ማለት ነው። ዲፕሎማ ሊሆን ይችላል፣ ሌላ ሊሆን ይችላል። ለምሳሌ ስራ ክፍል ያለውን ነገር ማስገባት አለባችሁ። በተማራችሁት መስኩ ልታቀርቡት የምትችሉትን መረጃን መሙላት ያለባችሁ ማለት ነው። ሀው ቱ አፕላይ ይላል። እንዴት ነው መመዝገብ የምንችለው የሚለውን ቅድም የገለጽኩላችሁ ስለሆነ ሊንኩን እንግዲህ መመዝገቢያው ሊንክ አስቀምጥላችኋል ማለት ነው። እና በምታዩት መልኩ $1 ክፍያ እንዳለ ቅድም ያልኳችሁ ማለት ነው እንዳለ እዚህ ላይ ማየት እንችላለን ማለት ነው። ይሄን መክፈል ግድ ስለሆነ ማለት ነው። እንግዲህ መጠቀም ያለብን ኦፊሻል ዌብሳይቶችን እንደሆነ እንግዲህ እነዚህ ኦፊሻል ዌብሳይት ማንጠቀም ከሆነ ብዙ አጭበርባሪዎች ስላሉ እነዛ እንወድቃለን ማለት ነው። እና ስቴፕ ባይ ስቴፕ ነው እነዚህ የቀረቡትን ኢንስትራክሽኖች ማለት ነው ስቴፕ ባይ ስቴፕ መሙላት እንዳለብን እና ደግሞ ምንድነው የሚለው እዚህ ላይ ፊል አውት ዘ ፎርም ዮርሰልፍ ይላል ማለት ነው። እና ይሄን ደግሞ ይሄን ፎርም ራሳችን መሙላት እንዳለብን ምንድነው የሚለው የቪዛ ኮንሶልታንት ሊሆን ይችላል፣ ቪዛ ኤጀንቶች ሊሆን ይችላል። ከነኚህ እንግዲህ የነኚህን ድጋፍ እነኚህን ከመጠቀም መቆጠብ አለብን ነው የሚለው ማለት ነው። እውነተኛ መረጃዎችን ማስገባት እነዚህ እውነተኛ መረጃዎችን ማስገባት እንዳለብን እርግጠኛ መሆን አለብን ማለት ነው። እና ቪዛ ኮንሶልታንት እና ቪዛ ኤጀንቶች ደግሞ እንግዲህ የእነሱን ወይ ድጋፍ ማግኘት አይቻልም ነው የሚለው ማለት ነው። እና ደግሞ ኢሜይላችን የምናስገባው ኢሜይል ደግሞ የራሳችን ኢሜይል መሆን እንዳለበት እና ደግሞ ስለተጠየቅነው ጥያቄዎች ደግሞ አኩሬትሊ እንግዲህ እነዛን ኩዌስችኖች መመለስ እንዳለብን ሮሳችን ደግሞ አፕዴት ማድረግ እንዳለብን እና ኮንፊርሜሽን ፔጃችን ቅድም የነገርኳችሁን ደግሞ ሴቭ ማድረግ እንዳለብን ያሳይናል ማለት ነው። ሚዛን ያክል እንትን የለውም ማለት ነው። እኛ ደግሞ እነኚህን ነገሮች የተባለውን ነገሮች በደንብ የምናሟላ ከሆነ ወይ ነው ማለት ነው። እና በደንብ ደግሞ ክሊርሊ መሙላት አለብን ማለት ነው። እኔ በዚህ ተጠቃሚ ስለሆንኩ በደንብ አጽንኦት ሰጥተን ሁላችንም መመዝገብ አለብን። አንድ ወር ሪዛን ያክል ማተር የሚያደርግ ነገር አይደለም ማለት ነው። እና እንግዲህ ከመመዝገብ ወደ ኋላ ቶሎ እመክራችኋለሁ ማለት ነው። እና ፈጥናችሁ እንግዲህ ቀኑን ሲያሳውቅ ቶሎ መመዝገብ አለብን ብዬ አስባለሁ። የዛሬው መረጃ ይሄ ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ። አመሰግናለሁ።